ሰላም ቅዱሳን የእግዚአብሔር ቤተሰቦች እንዴት ናችሁ? ያው ዛሬ ወደ እናንተ መጥቻለሁ። የእግዚአብሔርን ቃል አብረን እንካፈላለን። በመጀመሪያ ደግሞ ያው በራሴ ምርጫ ያው ለአንዳንዶቻችሁ ደግሞ መጽናናት ይሆንላችኋል። ይሄን የእግዚአብሔርን ከእግዚአብሔር ቃል እህታችን ዘማሪት አዲስ አለም ያዘመችውን መዝሙር ከፍታለሁ። ሁላችሁም በዝማሬው እንድትባረኩ በጌታ ፍቅር እጠይቃችኋለሁ። ከእግዚአብሔር ቃል እንካፈላለን፣ እንጸልያለን። እግዚአብሔር ደግሞ መልካም ያደርግልናል። እግዚአብሔር ይባርካችሁ።
የእግዚአብሔር ስም የተባረከ ይሁን። ክብር ለእግዚአብሔር ይሁን። የእግዚአብሔር ስም የተመሰገነ ይሁን። አሜን። ከየት እንዳነሳን እናውቃለን። እግዚአብሔር እኛን የት ወድቀን እንዳለን በፊት ያለንበት ስፍራ በፊት የነበርንበት ቦታ ምን አይነት ቦታ እንደሆነ እናስተውላለን። አሁን ግን እግዚአብሔር አንስቶን ሰዎች እኛን ሊጥሉን ሊረሱን ይችላሉ። እግዚአብሔር ግን ሳይጥለን ሳይረሳን እኛን በሕይወት ጠብቆ ለዚህ ያበቃን እሱ ለዘላለም የከበረ ይሁን። እግዚአብሔር ምስጋና ይድረሰው። የእግዚአብሔር ስም የተባረከ ይሁን። እግዚአብሔር መልካም ነው። እኛ በምናልፍበት መንገዶች ሁሉ እግዚአብሔር መልካም ነው። ምናልባት የምናልፍባቸው መንገዶች ጥሩ ሊሆኑ ይችላሉ። የምናልፍባቸው መንገዶች መልካም ሊሆኑ ይችላሉ። በተቃራኒው ደግሞ የምናልፍባቸው መንገዶች እኛን የሚያሳዝኑ፣ ተስፋ የሚያስቆርጡ፣ ሊጥሉን የሚፈልጉ ነገሮች ሊኖሩ ይችላሉ። ነገር ግን እግዚአብሔር እነዛ ነገሮችን ሁሉ አሻግሮን ለዚህ ያበቃን፣ ለዚህ ቀን ያበቃን፣ ለወደፊት ደግሞ መልካሙን ያዘጋጀልን እሱ እግዚአብሔር ብቻ ነው። የእግዚአብሔር ስም የተባረከ ይሁን። ክብር ለእግዚአብሔር ይሁን። አሁን የእግዚአብሔርን ቃል አነባለሁ። ሮሜ ምዕራፍ 11 ከቁጥር 33 ጀምሮ ያለውን በጌታ በኢየሱስ ስም አነባለሁ። የእግዚአብሔር ባለጠግነትና ጥበብ እውቀቱም እንዴት ጥልቅ ነው። ፍርዱ እንዴት የማይመረመር ነው። ለመንገዱ ፍለጋ የለውም። የጌታን ልብ ያወቀው ማን ነው? ወይስ አማካሪው ማን ነበር? ወይስ ብድራቱን ይመልስ ዘንድ ለእርሱ አስቀድሞ የሰጠው ማን ነው? ሁሉ ከእርሱና በእርሱ ለእርሱም ነውና ለእርሱ ለዘላለም ክብር ይሁን፣ አሜን ይላል። የእግዚአብሔር ስም የተባረከ ይሁን። እዚህ ጋር ሮሜ ምዕራፍ 11 ከቁጥር 33 ጀምሮ የምናነበው ሐዋርያ ጳውሎስ ለሮሜ ሰዎች፣ ለሮሜ ክርስቲያኖች የጻፈ መልእክት ነው። የእግዚአብሔር ባለጠግነትና ጥበብ እውቀቱም እንዴት ጥልቅ ነው ይላል። የእግዚአብሔር ባለጠግነትና ጥበብ እውቀቱም እንዴት ጥልቅ ነው። በደንብ እናስተውል። ፍርዱ እንዴት የማይመረመር ነው፣ ለመንገዱም ፍለጋ የለውም ይላል የእግዚአብሔር ቃል። የእግዚአብሔር ባለጠግነት ጥበቡ እውቀቱም እንዴት ጥልቅ ነው ወገኖቼ። ዓለምን ከዓለም ጋር የሚያገናኝ የውሃ ክፍል ባህር ይባላል። ባህር ከሁሉ ከውሃ ክፍሎች ውስጥ ትልቁና ዋነኛው ክፍል ነው። እንዲሁ ደግሞ በጥልቀቱ እጅግ በጣም ጥልቅ የሆነ ነው። ምናልባት ያ ጥልቀት ሰዎች ለክተውት ያልደረሱበት ጥልቀት ነው። ሰምታችሁ ከሆነ ብዙ አውሮፕላኖች በተለያዩ ውቅያኖሶች ሰጥመው የቀሩ አሉ። ደብዛቸው የጠፋ አለ።
ያ ትልቁ ምክንያት ምንድነው? አንደኛ ስፋቱ ነው፣ ሁለተኛ ጥልቀቱ ነው። እዚህ ጋር ምን ይላል? የእግዚአብሔር ባለጠግነትና ጥበብ እውቀቱ እንዴት ጥልቅ ነው! ከዛም ይልቅ የእግዚአብሔር ጥበብ እውቀቱ የማይመረመር ነው። ክብር ለእግዚአብሔር ይሁን። ማንም መርምሮ ማንም ተፈላስፎ ሊደርስበት የማይችል ትልቅ የሆነ ሚስጥር ነው የእግዚአብሔር እውቀትና ጥበቡ። የእግዚአብሔር ስም የተባረከ ይሁን። ፍርዱ እንዴት የማይመረመር ነው ይላል። የእግዚአብሔር ፍርድ አይመረመርም። ክብር ለእግዚአብሔር ይሁን። እግዚአብሔር ከፈረደ፣ እግዚአብሔር ከዳኘ ማንም ለምን ብሎ ጥያቄ አያነሳም። ምናልባት ፍርድ ቤት ብንሄድ አንድ ሰው በሆነ ፍርድ ቢፈረድበት ሌላ ፍርድ ቤት ይግባኝ፣ ሌላ ፍርድ እፈልጋለሁ፣ የሚቀልልኝ ቦታ የበላይ ፍርድ እፈልጋለሁ ብሎ ይግባኝ ሊጠይቅ ይችላል። እግዚአብሔር ጋር ግን እግዚአብሔር አንዴ ከፈረደ፣ እግዚአብሔር አንዴ ከተናገረ ይግባኝ የለም። እግዚአብሔር ካለ፣ እግዚአብሔር ከተናገረ ይሆናል፣ አይቀርም። ክብር ለእግዚአብሔር ይሁን። ስለዚህ የእግዚአብሔር ፍርድ አይመረመርም። ይህ ነው ተብሎ በቀላሉ የሚገመት፣ በቀላሉ የሚፈተሽ፣ በቀላሉ የሚመረመር አይደለም የእግዚአብሔር ፍርድ። ክብር ለእግዚአብሔር ይሁን። ለመንገዱም ፍለጋ የለውም ይላል። ለመንገዱም ፍለጋ የለውም። ሰዎች ፈልገውት መጥተው ገብተው እግዚአብሔርን እናገኛለን ብለው ሳይሆን እግዚአብሔር ራሱ መንገዱን ካላሳየ በስተቀር የእግዚአብሔር ፍለጋ፣ የእግዚአብሔር መንገድ አይገኝም። የእግዚአብሔር መንገድ የሚገኘው እግዚአብሔር ራሱ ወዶና ፈቅዶ ለገለጥላቸው፣ እግዚአብሔር ራሱ ወዶና ፈቅዶ መንገዱን ላሳየላቸው ብቻ ነው የእግዚአብሔር መንገድ የሚታወቀው። እኛ ስለሮጥን፣ እኛ ስለፈለግን የእግዚአብሔር መንገድ አይገኝም። እኛ ኢየሱስ ክርስቶስን የማወቃችን ትልቁ ምስጢር እግዚአብሔር በፈቃዱ ልጁን በመስጠቱ ነው። እግዚአብሔርን ስለ እግዚአብሔር የማወቃችን ትልቁ ምስጢር እግዚአብሔር በፈቃዱ እሱ ራሱን ለኛ ስለገለጠልን ነው። ክብር ለእግዚአብሔር ይሁን። ለመንገዱ ፍለጋ የለውም። ማንም የእግዚአብሔር መንገድ ይሄ ነው፣ በቃ የእግዚአብሔር መንገድ ይሄ ስለሆነ በዚህ መሄድ አለብህ ብሎ ሊያሳየን አይችልም። ነገር ግን የእግዚአብሔር ቃል፣ የእግዚአብሔር እስትንፋስ የሆነ የእግዚአብሔር ቃል ግን የእግዚአብሔርን መንገድ ያሳየናል። ክብር ለእግዚአብሔር። በዚህ ዘመን አሁን ብዙ ሰዎች የእግዚአብሔር መንገድ ይሄ ነው፣ በዚህ መንገድ መሄድ አለብህ፣ እግዚአብሔር በዚህ መንገድ ይናገርሃል፣ እግዚአብሔር በዚህ መንገድ ይባርካል፣ እግዚአብሔር በዚህ መንገድ ያስወጣሃል የሚሉ እጅግ በጣም ብዙ ሰዎች አሉ። ነገር ግን የእግዚአብሔር መንገድ በዚህ ፍለጋ፣ በዚህ ሩጫ የሚገኝ ሳይሆን እግዚአብሔር ራሱ ወዶና ፈቅዶ መንገዱን ሲያሳይልን፣ መንገዱን ሲገልጥልን የሚገለጥልን ህይወት ነው። ክብር ለእግዚአብሔር ይሁን። አዎ ለመንገዱን ፍለጋ የለውም፣ ለእግዚአብሔር መንገድ ፍለጋ የለውም። የእግዚአብሔር ስም የተባረከ ይሁን። ዛሬ የስብከቴ ዋና ርዕስ ምንድን ነው? እግዚአብሔር ይመለካል። መዝሙር አይመለክም፣ ስብከት አይመለክም። አሁን በዘመናችን ላይ ከእግዚአብሔር ይልቅ መዝሙር በሚመለክበት ዘመን ውስጥ ነው ያለነው። ከእግዚአብሔር ይልቅ ስብከት በሚመለክበት ዘመን ውስጥ ነው ያለነው። ሰዎች ስለሚዘመረው መዝሙር እንጂ የሚጨነቁት መዝሙሩን ከሰጪው ከእግዚአብሔር እንደሆነ ፈጽሞ የማያስተውሉ ትውልዶች እየበዙበት ባሉበት ዘመን ውስጥ አለ። እንዴት እንደሚቀረጽ፣ የቱ ቦታ እንደሚቀረጽ፣ በምን አይነት ካሜራ እንደሚቀረጽ ያ ሁሉ ምርምር ነው እንጂ እግዚአብሔር ይከብራል በዚህ መዝሙር ውስጥ፣ በዚህ ቃል ውስጥ እግዚአብሔር ይከብራል የሚል ቅንጣት እንኳን እሳቤ ያለ አይመስልም። ነገር ግን እግዚአብሔር ይመለካል። መዝሙርን አናመልክም። የእንትና መዝሙር አንልም። እሱ እግዚአብሔር ግን ይመለካል። መዝሙር ሰጪው እግዚአብሔር ነው። ቃል ሰጪው እግዚአብሔር ነው። የእንትና ቃል፣ የእንትና መዝሙር ብለን ዘመናችንን አሳልፈን
እጅግ በጣም በሚያሳዝን ሁኔታ ከእግዚአብሔር ሐሳብና ፈቃድ ርቀን ልንገኝ እንችላለን። ዛሬ ላሳስባችሁ የምፈልገው እሱ እግዚአብሔር ይመለካል። ክብር ለእግዚአብሔር። እሱ እግዚአብሔር ይመለካል። መዝሙር በዘመናችን አይመለክም። በእኛ ህይወት ስብከትን አናመልክም። በእኛ ህይወት ትንቢትን አናመልክም። በእኛ ህይወት የትኛውም ቁስ ነገር አናመልክም። እሱን እግዚአብሔርን እናመልካለን። ክብር ለእግዚአብሔር ይሁን። የጌታን ልብ ያወቀው ማን ነው ይላል ወገኖች? ማን ነው የጌታን ልብ ያወቀው? የጌታን ልብ አውቆ ይሄ ነገር ጥሩ ነው፣ ይሄ ነገር መጥፎ ነው፣ እንደዚህ ብትሆን፣ እንደዚህ በዚህ መንገድ ብትሄድ ብሎ ያማከረው ማን ነው? ወይስ አማካሪው ማን ነበር? እኛ በሆነ ነገር ውስጥ ሆነን ስንጨናነቅ የሆነ መውጫ መንገድ ሲጠፋን ከኛ የሚሻሉ ሰዎች ወደምንላቸው ሰዎች ጋር ሄደን የተሻለ ምክር ለመጠየቅ እንፈልጋለን። ያ ነገር ጥሩ ሊሆን ይችላል። ነገር ግን ለእግዚአብሔር አማካሪ ሆኖ ያማከረው ማን ነው ይላል እዚህ። እሱ ብቻውን ዳኛ ነው። እሱ ብቻውን ፈራጅ ነው። የዓለማት ሁሉ ባለቤት ነው። ክብር ለእግዚአብሔር ይሁን። ወይስ ብድራቱን ይመልስ ዘንድ ለእርሱ አስቀድሞ የሰጠው ማን ነው? ወገኖቼ ለሰዎች የሆነ ነገር እንደ ብድር ብንሰጥ ነገ ትመልሳለህ ልንል እንችላለን። እግዚአብሔር ለከፈለልን ዋጋ ግን፣ እግዚአብሔር ለሰጠን ነገር ግን ለዛ ነገር ብድራቱን መልሰን አንችለውም ከማምለክ ውጪ። ማን ነው ለእግዚአብሔር ብድር ሰጥቶ ያን ጊዜ መልሳለሁ ብሎ የመለሰለት ማን ነው ወገኖች? ማንስ ነው የእግዚአብሔርን ብድራት ከፍሎ የሚችለው ወገኖች? እግዚአብሔር ለኛ ያረገው ነገር እጅግ በጣም ብዙ ነው ወገኖች። እኛ በቁጥር ገልጸን ይሄ ነው ብለን እንኳን ብንል ልንከፍለው አንችልም ወገኖች። ከቁጥር በላይ ነው። ከትመናው በላይ ነው። ከዋጋ በላይ ነው። ቁጥር አይገልጸውም የእግዚአብሔርን ዋጋ ለኛ። ቁጥር አይገልጸውም። ቁጥር እንኳን እስከሆነ ድረስ መጨረሻ ሊኖረው ይችላል። የእግዚአብሔር ለኛ የከፈለው ዋጋ ግን ከቁጥር በላይ ነው። ክብር ለእግዚአብሔር ይሁን። ስለዚህ እግዚአብሔርን እናመልካለን። ለኛ የሰራው ስራ ከቁጥር በላይ ከመሆኑ የተነሳ እናመልከዋለን። ልጁን ኢየሱስ ክርስቶስን በመስቀል ላይ አኑሮ እኛን በህይወት እንድንኖር ስለፈቀደልን እናመሰግነዋለን። በምድር እሱን አስከብረን እንድንኖር የሱ ፍቃድ ስለሆነ እናመሰግነዋለን። በምድር ላይ ምንም እንኳን መከራ ቢበዛብንም እሱ ከኛ ጋር ሆኖ በመንፈስ ቅዱስ ኃይል እያጽናናን እየመራን ስላለ እሱን እናመልከዋለን። እግዚአብሔር ይመለካል ወገኖች። መዝሙሮቻችን ማንን ነው የሚያመልኩት? ስብከቶቻችን ማንን ነው የሚያመልኩት? እስቲ እናስተውል። በዘመናችን እግዚአብሔር መመለክ አለበት። በህይወታችን እግዚአብሔር መመለክ አለበት። እዚህ ምድር ላይ ምን ኖረው ጥቂት ነው። እግዚአብሔር በሰጣን ዘመን ላይ እግዚአብሔርን አምልከን ማለፍ ይጠበቅብናል ወገኖች። እሱ እግዚአብሔር ደግሞ ይረዳናል። የሚረዳው ጸጋ ከኛ ጋር ነው። የሚያግዘን ጸጋ ከኛ ጋር ነው። እኛን ጥሎ ማሄድ ደግሞም ያልሄደ በምድር ላይ ስንኖር ዮሐንስ ወንጌል ምዕራፍ 14 ላይ እኔ ሄዳለሁ አጽናኝ ደግሞ እልክላችኋለሁ ብሎ ተናግሯል ጌታችን ኢየሱስ ክርስቶስ። አዎ መንፈስ ቅዱስ አሁን ከኛ ጋር አለ። የሚያጽናና፣ ልባችንን የሚያረጋጋ፣ ሰላም የሚሰጠን፣ ከእግዚአብሔር ጋር ጤናማ ህብረት እንድናደርግ የሚያደርግ የእግዚአብሔር መንፈስ ከኛ ጋር ነው። ክብር ለእግዚአብሔር ይሁን። ሁሌም በውስጣችን መጋበዝ አለብን። ሁሌም ውስጣችንን ለመንፈስ ቅዱስ ክፍት ማድረግ አለብን። ክብር ለእግዚአብሔር ይሁን። እግዚአብሔር መልካም፣ የእግዚአብሔር ስም የተባረከ ይሁን። አስቀድሞ የሰጠው ማን ነው? ለእግዚአብሔር ማንም ሰው ብድር የሰጠው ሰው የለም። እቀበላለሁ ብሎ ብድር የሰጠው ሰው የለም። ምን ማለት ነው?
የሁሉ ባለቤት እሱ እግዚአብሔር ነው። የሁሉ ፈጣሪ እሱ እግዚአብሔር ነው። ክብር ለእግዚአብሔር ይሁን። ስለዚህ ሁሉ ከእርሱና በእርሱ ለእርሱም ነውና ሁሉ የሆነው ከእርሱ ነው። ሁሉም የሆነው በእርሱ ነው። ሁሉም ደግሞ ለእርሱም ነው። ስለዚህ ለእሱ ለዘላለም ክብር ይሁን። ለእግዚአብሔር ክብር ይሁን። እግዚአብሔር ይመለክ። እግዚአብሔር ይወደስ። እግዚአብሔር ከፍ ይበል። እግዚአብሔር ይቀደስ በሕይወታችን። እግዚአብሔር ይንገስ በሕይወታችን። እግዚአብሔር ከፍ ብሎ ይታይ በሕይወታችን። የእግዚአብሔር ስም የተባረከ ይሁን። በዚህም ከትንቢተ ኢሳይያስ ምዕራፍ 40 ከቁጥር 12 ጀምሮ ያለውን በጌታ በኢየሱስ ስም አነባለሁ። ውኆችን በእፍኙ የሰፈረ ሰማይንም በስንዝር የለካ የምድርንም አፈር በመስፈሪያ ሰብስቦ የያዘ ተራሮችን በሚዛን ኮረብቶችንም በሚዛኖች የመዘነ ማን ነው? አያችሁ አይደል? ውኆችን በእፍኙ የሰፈረ ሰማይንም በስንዝር የለካ። በጣም የሚገርም ነው። ይህን ትልቁን ሰማይ በስንዝሩ የለካ ውኆችን በእፍኙ የሰፈረ የእግዚአብሔር ስም የተባረከ። ዋው! ተራሮችን በሚዛን ኮረብቶችን በሚዛኖች የመዘነ ማን ነው? በጣም የሚገርም ነው። በሚዛን የሚመዘን ነገር እኮ ልኬት አለው፣ ገደብ አለው። የተራሮች ግራም፣ የተራሮች ክብደት ኪሎግራም ምን አይል እንደሆነ እኛ እናስተውልም። እሱ እግዚአብሔር ግን ያውቃል። ክብር ለእግዚአብሔር ይሁን። ዋው! የእግዚአብሔር ስራ። የእግዚአብሔርን መንፈስ ያዘዘ ወይስ አማካሪ ሆኖ ያስተማረው ማን ነው? አያችሁ አይደል? እግዚአብሔርን በዚህ መንገድ ይሻላል በዚህ ና ብሎ ያማከረው ማን ነው? የእግዚአብሔር መንገድ ይሄ ነው፣ ያንተ መንገድ ይሄ ነው ብሎ ያሳየው ማን ነው? ቅድም በሮሜ ላይ ምዕራፍ 11 ላይ እንዳየነው መሰረት ከቁጥር 33 ላይ ለመንገዱ ፍለጋ የለውም ይላል። አማካሪ የለውም። በዚህ ና ብሎ መንገድ አያሳየውም። እሱ በወደደ መንገድ ይመጣል። ከፈለገ በላይ ይመጣል፣ ከፈለገ በታች ይመጣል፣ ከፈለገ በግራ ይመጣል፣ ከፈለገ በቀኝ ይመጣል። ክብር ለእግዚአብሔር ይሁን። የእግዚአብሔር ስም የተባረከ ይሁን። አማካሪ ሆኖ ያስተማረው ማን ነው? ለእግዚአብሔር አማካሪ የለው። እሱ የበላይ ጌታ ነው። እሱ የሁሉ ባለቤት ነው። እሱ የሁሉ ፈጣሪ ነው። ክብር ለእግዚአብሔር ይሁን። የእግዚአብሔር ስም የተባረከ ይሁን። ስለዚህ በሕይወታችን ትልቁን ጌታ፣ ኤልሻዳዩን ጌታ፣ አዶናዩን ጌታ፣ የሁሉ ባለቤት የሆነውን ጌታ እሱን እያመለክን በሕይወታችን መቀጠል አለብን ወገኖች። ዛሬ በዚህ አጭር ደቂቃ ውስጥ በልባችሁ ውስጥ እንዲቀር የምፈልገው ነገር ምንድነው? እሱ እግዚአብሔር ይመለክ በዘመናችን። እሱ እግዚአብሔር ይንገስ በሕይወታችን። እሱ እግዚአብሔር ከፍ ይበል በዘመናችን። ያለ እግዚአብሔር ሕይወታችን ከንቱ ነው። ያለ እግዚአብሔር መኖራችን ከንቱ ነው። ብንዘምር ያለ እግዚአብሔር ከንቱ ነው። ብንሰብክ ያለ እግዚአብሔር ከንቱ ነው። ምናልባት ስብከቶቻችንም ብዙዎች ሊያደናንቁ ይችላሉ። መዝሙሮቻችንም ብዙዎች ሊያደናንቁ ይችላሉ። ምን ዋጋ አለው? ከመዝሙሩ ይልቅ መዝሙሩ ሰጪው እሱ እግዚአብሔር ካልተመለከ ምን ዋጋ አለው? እሱ እግዚአብሔር በሕይወታችን ይንክበር። ክብር ለእግዚአብሔር ይሁን። ቃሉን ለሁላችንም እግዚአብሔር ይባርክልን። እንጸልያለን። አባታችን እግዚአብሔር ሆይ ዛሬ ቃልህን ስላስተማርከን ስለመከርከን እናመሰግናለን። ስለዚህ ጊዜና ሰዓት ለዘላለም ክብር ላንተ ይሁን። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ የሰሙ ወገኖች በሙሉ በጌታ በኢየሱስ የተባረኩ ይሁን። ልባቸው ባንተ በቃል ስላረፈ እናመሰግናለን። መጽናናት ስለሆነላቸው እናመሰግናለን። በጌታ በኢየሱስ ክርስቶስ ስም እግዚአብሔር ቀጣይ ዘመናችን በሙሉ አንተን እያመለክን ስለምንቀጥል እናመሰግናለን። ነጋችን እግዚአብሔር ባንተ የለመለመ ባንተ መልካም ስለሆነ እናመሰግናለን። ስለሰማህን ተባረክ። በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ። ተባረኩ።